በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወረደ መንፈስ ቅዱስ ለአለ ሐዋርያ ተመስሎ በነደ እሳት። መንፈስ ቅዱስ በሚነድ እሳት ተመስሎ በሐዋርያት ላይ ወረደ። ሊቁ ቅዱስ ያሬድ ከተናገሩት መሃል በዓለ ፋሲካ ካለፈ 50 ዕለት በ3 ስሞች ይጠራል። አንደኛው በዓለ ሐምሳ፣ ሁለተኛው በዓለ ጴንጠቆስጤ፣ ሶስተኛው በዓለ ጰራቅሊጦስ ይባላል። የመጀመሪያዎቹ 2 ስሞች በአማርኛ ትርጉማቸው ተመሳሳይ ነው። በዓለ ሐምሳ ማለት በግዕዝ የ50ኛው ቀን በዓል ሲሆን ጴንጠቆስጤ ማለት ደግሞ በግሪክኛ እንደዚያው 50ኛ ቀን ማለት ነው። በዓለ ጰራቅሊጦስ ማለት ደግሞ በግሪክኛ የሚያጸና፣ የሚያጽናና፣ የሚያረጋጋ፣ የሚረዳ፣ የሚያስደስት ማለት ሲሆን ይህ ስም ወይም ቅጽል የሚሰጠው የመንፈስ ቅዱስ ብቻ ነው። መንፈስ ቅዱስ የሁላችን አጽናኝ፣ የሁላችን ረዳት፣ ለምንሰራው ስራ ሁሉ ደጋፊያችን ስለሆነ ይህንን የጰራቅሊጦስ በዓል በታላቅ ክብር እናከብራለን። በዓለ ጰራቅሊጦስ ሥርዓተ አምልኮቱን፣ ትምህርቱን፣ ማህሌቱን፣ በቅዳሴ ጊዜ የሚነበቡ መጽሐፍትም ከትንሣኤ ሥርዓት ጋር ተመሳሳይ ነው። ሚስጥሩ ምንድን ነው ያለን እንደሆነ ይኸውም በመጀመሪያ በዓለ ሐምሳ እንደ አንድ ቀን ነው የሚቆጠረው፣ ወይም ከትንሣኤ ጀምሮ እስከ ጰራቅሊጦስ ያሉት 50 ቀናት እንደ አንድ የትንሣኤ ቀን ነው የሚዘከረው። 50 ቀን ሙሉ እንደ ክብረ በዓል ነው የሚታየው። በዓለ ሐምሳ ንስሐ፣ ቀኖና እና ስግደት የማይሰጠውም በዚህ ምክንያት ነው። አንድም በጀመሩበት መጨረስ አግባብ ስለሆነ ነው። ሚስጥርን ከሚስጥር ለማዛመድ ትንሣኤ 5500 ዘመን የነበረው ነፍሳት ደግሞ የተፈጠሩበት ወይም ዳግም የተወለዱበት ቀን ሲሆን ጰራቅሊጦስ ደግሞ የአዲስ ኪዳን ክርስቲያኖች ዳግም የተወለዱበት ቀን ነውና ይኸውም የቤተ ክርስቲያን ልደት በመባል ይጠራል። ጌታችን ለደቀ መዛሙርቱ እናንተም ከላይ ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ፣ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ ሰጣቸው። የእውነት መንፈስ ወደ እናንተ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። በተስፋው መሰረት ሐዋርያት በጾም በጸሎት የመንፈስ ቅዱስን መምጣት በተስፋ ደጅ ጸኑ። ጴጥሮስም እንዲህ አላቸው፣ ጌታችን የምናሰማውንና የማናደርገውን ልብ ያስደርገን ዘንድ አጽናኝ መንፈስ ቅዱስ ሊልክልን ተስፋ አስደርጎናል አላቸው። ይህንን ሲነግራቸው እነሆ የአውሎ ነፋስ ድምፅ ሰሙ። የነበሩበትንም ቤት ሁሉ መላው። በዓለም ውስጥ አሽትተው የማያውቁትን ጣፋጭ መዓዛ አሸተቱ። የተከፋፈለ የእሳት ላንቃዎችም በእያንዳንዳቸው ላይ ሲወርድ ታዩ። ፈልፈለ መኃልየ ቅዱስ ያሬድ ወረደ መንፈስ ቅዱስ ለአለ ሐዋርያት ተመስሎ በነደ እሳት ያለው ለዚህ ነበር። መንፈስ ቅዱስ ከወረደላቸው በኋላ በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆን 40 ቀን ጾሙ። ታሪካዊ አመጣጡን ስንመለከት የአይሁድ ፋሲካ ባለፈ በ50ኛው ቀን አይሁድ የመከር በዓልን በዓለ ሰዊትን ለ7 ቀናት በታላቅ ድምቀት ያከብራሉ። በተለያዩ ሀገራት ተበታትነው ይኖሩ የነበሩ የአይሁድ ሕዝቦችና በልዩ ልዩ የፍልስጤም አውራጃዎች ይኖሩ የነበሩ አያሌ አይሁድ
በየዓመቱ ወደ ኢየሩሳሌም እየመጡ ይህንን የመከር በዓል በታላቅ ድምቀት ያከብሩት ነበር። በሌሎች የውጭ ሀገሮች በዝርወተ ይኖሩ የነበሩ የአይሁድ ዘሮች ከሀገራቸው ከወጡ አያሌ ዓመታት ያሳለፉ በመሆናቸውና አብዛኞቹም በዚያው የውጭ ሀገሮች የተወለዱ ስለሆኑ የዕብራይስጥ ቋንቋቸውን ረስተው ይኖሩባቸው የነበሩትን ቋንቋዎች ይናገሩ ነበር። የጌታ ደቀ መዛሙርት በመንፈስ ቅዱስ ኃይል በልዩ ልዩ ቋንቋዎች ተናገሩ የተባለውም ከላይ እንደተጠቀሰው አይሁድ በተለያዩ ሀገሮች ይኖሩ የነበሩና የተለያዩ ቋንቋዎችን ይናገሩ ከነበሩት የአይሁድ ዘሮች ጋር በመነጋገራቸው ነበር። መንፈስ ቅዱስ በደቀ መዛሙርቱ ላይ በወረደ ጊዜ ደቀ መዛሙርቱን ፈጽሞ ለወጣቸው። ደቀ መዛሙርቱ ልዩ ሰዎች፣ አዲስ ፍጥረቶች ሆኑ። በመንፈስ ቅዱስ ኃይል ድኩማን የነበሩ ኃያላን፣ ፈሪዎች የነበሩ ደፋሮች ሆነዋል። ከዚህ በፊት ደቀ መዛሙርቱ በቂ እውቀት ያልነበራቸው ሲሆን ከዚያ በኋላ ብልሆች፣ አዋቂዎች ሆነዋል። ጌታችን በመዋዕለ ስብከቱ ያስተማራቸው የነበረውንና ያደረጋቸውን የነበረውን ሁሉ አይረዱም ነበር። ጌታችን አብ በስሜ የሚልከው አጽናኙ መንፈስ ቅዱስ እርሱ ሁሉን ነገር ያስተምራችኋል፣ እኔ የነገርኳችሁን ሁሉ እንድታስታውሱት ያደርጋችኋል ብሎ በነገራቸው መሰረት ደቀ መዛሙርቱ መንፈስ ቅዱስን ከተቀበሉ በኋላ ግን ሁሉንም በሙሉ ማስታወስና መረዳት ችለዋል። በራቸውን ዘግተውና ተደብቀውም ከነበሩበት ቤት ወጥተው በቤተ መቅደሱ አካባቢ በተለያዩ ስፍራዎች ወደ ተሰበሰቡበት ሰዎች ዘንድ ሄደው ስለ ኢየሱስ ክርስቶስ በይፋ ያለ ፍርሃት ያስተምሩ ጀመር። በዚያ በተሰበሰቡት በአይሁድ ሕዝብ ዘንድ የበለጠ አድናቆትን ያሳደረችው ደቀ መዛሙርት በልዩ ልዩ ቋንቋዎች መናገራቸው ነበር። ከእነርሱ መካከል ብዙዎቹ የጌታ ደቀ መዛሙርት በተለያዩ ቋንቋዎች ለመናገር በመቻላቸው ሲገረሙና ሲደነቁ፣ አንዳንዶቹ ግን አዲስ የወይን ጠጅ ጠጥተው ሰክረዋል በማለት ያፌዙባቸው ነበር። በዚያን ጊዜ ፈሪ የነበረው ቅዱስ ጴጥሮስ በመንፈስ ቅዱስ ኃይል ድፍረትን አግኝቶ ከደቀ መዛሙርቱ ጋር ቆመና ድምፁን ከፍ አድርጎ በመጮህ እንዲህ ሲል ተናገረ። እናንተ የይሁዳ ሀገር ሰዎችና የኢየሩሳሌም ነዋሪዎች ሁሉ ይህንን የሆነውን ነገር ለማወቅ ንግግሬን ስሙ። አሁን ከጠዋቱ ገና 3 ሰዓት ስለሆነ እናንተ እንዳሰባችሁት እነዚህ ሰዎች አልሰከሩም። አይሁድ ልማድ የሚጽፍ ሲጽፍ፣ የሚደጉስ ሲደጉስ፣ የሚጸልይ ሲጸልይ አርፍዶ ቀትር ሲሆን ነው እህል ቀምሶ አርፎ የሚነሳው። ሊቀ ሐዋርያት ቅዱስ ጴጥሮስ ሰክረው ነው የሚቀባጥሩት ለሚሉ ዘባቾች ከአይሁድ መልስ ለመስጠት በጠዋት ወይም ጠጅ መጠጣት በባህላቸው የማይፈቀድ መሆኑን እንደ ምስክርነት ለማቅረብ ነው። ነገር ግን የሆነው ነቢዩ ኢዩኤል እንዲህ ሲል የተናገረው ቃል ይፈጸም ዘንድ ነው። በመጨረሻው ቀን እግዚአብሔር እንዲህ ይላል፣ መንፈሴን በሰው ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻቸውን ትንቢት ይናገራሉ፣ ጎልማሶቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ። እናንተ የእስራኤል ሰዎች ሆይ ይህንን ቃል አድምጡ። እናንተ እንደምታውቁት የናዝሬቱ ኢየሱስ ከእግዚአብሔር ዘንድ ለእናንተ የተገለጠ መለኮታዊ ስልጣን ያለው ነበር። በእርሱም አማካይነት እግዚአብሔር ተአምራትን፣ ድንቅ ነገሮችንና ታላላቅ ምልክቶችን ሁሉ ማድረጉ የተረጋገጠ ነው። እርሱም እግዚአብሔር አድሞ ባቀደውና ባወቀው እቅድ መሰረት ለእናንተ ተላልፎ ተሰጠ። እናንተም በአመፀኞች እጅ እንዲሰቀልና እንዲሞት አደረጋችሁት። እግዚአብሔር ግን የሞትን ኃይል አስወግዶ ከሞት አስነሳው፣ ሞት እሱን ሊይዘው አይችልምና። ይህንን
ኢየሱስ ግን እግዚአብሔር ከሞት አስነሳው። እኛም ሁላችንም ለዚህ ነገር ምስክሮች ነን። እርሱ በእግዚአብሔር ቀኝ በክብር በመቀመጡና ከአብ ዘንድ የመንፈስ ቅዱስን ተስፋ ገንዘብ በማድረጉ ይህንን ዛሬ የምታዩትና የምትሰሙትን መንፈስ ቅዱስ አፈሰሰው። ይህንን እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታን መሲህ እንዳደረገው የእስራኤል ሕዝብ ሁሉ ይወቅ ሲል የማያልቀውን የመንፈስ ቅዱስ ጸጋ በዚህ ለተሰበሰቡ ሕዝብ መሰከረ። ሰዎቹም ይህን በሰሙ ጊዜ ልባቸው በሐዘን ተነክቶ ጴጥሮስና ሌሎች ሐዋርያትን ወንድሞች ሆይ እንግዲህ እኛ ምን እናድርግ ብለው ጠየቋቸው። ቅዱስ ጴጥሮስም በዚህ የተሰበሰቡትን ሰዎች ንስሐ ግቡ፣ ኃጢአታችሁንም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁም ይቅር ይባልላችኋል፣ የመንፈስ ቅዱስም ጸጋ ትቀበላላችሁ አላቸው። ከእነርሱም ብዙዎቹ የቅዱስ ጴጥሮስን ቃል ሰምተው ተቀብለው ተጠመቁ። አሁንም በኢየሱስ ክርስቶስ ስም ተጠመቁ ሲል ጥምቀት የሚሰጠው በኢየሱስ ክርስቶስ ስም ብቻ ሆኖ አይደለም። ሐዋርያት እንዲያጠምቁ የታዘዙት በሦስቱ ስም ማለትም በአብ በወልድና በመንፈስ ቅዱስ ስም ነው። ቅዱስ ጴጥሮስ የታዘዘውን ትቶ ያልታዘዘውን የሚያደርግ ሐዋርያ አይደለም። በኢየሱስ ክርስቶስ ስም ተጠመቁ ማለቱ በዘመኑ ትልቁ ችግር የኢየሱስ ክርስቶስን የባህሪ አምላክነት ያለማመን ነበር። ምክንያቱም ሎቱ ስብሐት በዘመኑ ኢየሱስ ፍጡር ነው፣ የዮሴፍ ልጅ ነው የሚለው የአይሁድ ስብከት እጅግ በስፋት ይነገር ስለነበረ የአይሁድን ከንቱ ስብከት ለመቀልበስ ቅዱስ ጴጥሮስ የኢየሱስ ክርስቶስን የባህሪ አምላክነት አምናችሁ ተጠመቁ ለማለት ነው። ኢየሱስ ክርስቶስን ሳያምኑ በአብና በመንፈስ ቅዱስ ብቻ አምኖ መጠመቅ አይቻልምና በዚያች ዕለት 3000 የሚያህል ሰዎች በኢየሱስ ክርስቶስ የባህሪ አምላክነት አምነው ተጠምቀው ወደ ክርስትና ሃይማኖት ተጨምረዋል። ሐዋርያው አያይዞ ንስሐ ግቡ፣ በዚህ ጠማማ ትውልድ ከሚመጣው ቅጣት ራሳችሁን አድኑ በማለት አስጠንቅቋቸዋል። በበዓለ ሃምሳ በጴንጠቆስጤ በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ኃላፊነት ክርስቶስ በምድር ላይ የጀመረውን የወንጌል ተልእኮና የእግዚአብሔር መንግሥት በምድር ላይ የማስፋፋት ሥራ መቀጠልና የበለጠ ማስፋፋት ነበር። እኛም በዓለ ጰራቅሊጦስን የምናከብረው ክርስቶስ የጀመረውን የወንጌል ተልእኮ በደቀ መዛሙርቱ አማካኝነት በመንፈስ ቅዱስ አጋዥነት ለመስፋፋት መጀመሩን ለማሰብ ነው። ይህ በዓለ ጰራቅሊጦስ የቤተ ክርስቲያን ልደት ወይም ቤተ ክርስቲያን በይፋ በመንፈስ ቅዱስ ኃይል የተመሰረተችበትን ቀን ብላ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ቀኑን በታላቅ ክብርና ምስጋና ታከብራለች። በምን አምሳል ወረደ ለሚለው ጥያቄ መንፈስ ቅዱስ በቅዱሳን ሐዋርያት ላይ የወረደው በአውሎ ነፋስ አምሳል እና እንደ ወርቅ ለነጥራቸው በእሳት አምሳል ነበር እንጂ እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተጠቀሙባቸው። እሳት የመንፈስ ቅዱስ ምሳሌ መሆኑን በመጽሐፍ ቅዱስ በስፋት ተገልጧል። በማቴዎስ ወንጌል ላይ የጴንጠቆስጤ ወራት በተፈጸመ ጊዜ ደቀ መዛሙርቱ በአንድ ቤት ውስጥ ተሰብስበው ሳሉ በላያቸው ላይ ድንገት መንፈስ ቅዱስ እንደ እሳት ብልጭ አለባቸው ሲል ወንጌላዊ ሉቃስ የሐዋርያት ሥራ በመዘገበበት አንቀጹ ያስነብበናል። መጥምቀ መለኮት ቅዱስ ዮሐንስ በዮርዳኖስ ዳርቻ የንስሐ ጥምቀትን በሚያጠምቅበት ጊዜ ከሕዝቡ መሲሁ ነህ ተብሎ ሲጠየቅ እኔ ጫማውን ለመሸከም የማልችል ባሪያ ነኝ፣ እርሱ ከኔ በኋላ ይመጣል፣ እኔ ለእርሱ ማደሪያነት እንድትዘጋጁ የንስሐ ጥምቀት አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ እሳትነት ያጠምቃችኋል
ብሎ የሰጠውን ምስክርነት ሊቃውንት ሲተረጉሙት መንፈስ ቅዱስ በእሳት መመሰሉን ስለምን ነው ቢሉ እሳት ምሉ ነው፣ መንፈስ ቅዱስም ምሉ ነውና። እሳት በምልአተ ቡላዱን ካልመቱት አይገለጥም። መንፈስ ቅዱስም ቋንቋ ሲናገር ሚስጥር ሲያስተረጉም ይታወቃል፣ ሲያድር አይታወቅምና። እሳት ከቡላዱን ወይም ከመወለጃው ሲወጣ በመጠኑ ኋላ በሳር በገለባ እያቀጣጠሉ ያስፋፉታል። መንፈስ ቅዱስም በጥምቀት ሲሰጥ በመጠኑ ኋላ በጾም በጸሎት በምግባር በትሩፋት ያስፋፉታልና። እሳት ጣዕምን ያመጣል፣ መዓዛን ይለውጣል። መንፈስ ቅዱስም ጣዕመ ጸጋን መዓዛ ጸጋን ያመጣል። እሳት አካል ይለውጣል፣ መንፈስ ቅዱስም ታሪክ ይለውጣል። እሳት በመጠን ቢሞቁት ሕይወት ይሆናል፣ ደዌ ያርቃል። ከመጠን ወጥቶ የሞቁት እንደሆነ ግን ያቃጥላል። በመንፈስ ቅዱስም በሚገባ በተጻፈው የመረመሩት ያመለኩት እንደሆነ ሕይወት ይሆናል። ግብረ መንፈስ ቅዱስን ከተጻፈ ወጥቶ በማይገባ የመረመሩት እንደሆነ ግን ይቀስፋል። አባ ሕርያቆስ በቅዳሴው ስሙን ለሚክዱ አመፀኞች ሰዎች የሚባላ እሳት ነው፣ ፈቃዱን ለሚሰሩ ልቦናቸውን ላቀኑ ሰዎች የሚያድን እሳት ነው በማለት በመንፈስ ቅዱስ ለሚታዘዝለት ፈዋሽ ረዳትና ኃይል እንደሆነ ተናግሯል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ፍቁር።